አብዛኞቻችሁ ዋትስአፕ ላይ ሜታ ኤአይን መጠቀም እንደማትችሉ ነው የምታውቁት። ዛሬ ግን እንዴት መጠቀም እንደምትችሉ ማሳያችሁናል። ቀላልና እጥር ባለች መንገድ ማለት ነው። ሜታ ኤአይ ዋትስአፕ ላይ የሚሰራው የተወሰኑ ሀገራት ላይ ብቻ ነው። ምክንያቱም ደግሞ ሜታ ኤአይ የሚሰራው 22 ሀገራት ላይ ብቻ ነው። በአለማችን ያሉ 22 ሀገራት ላይ ብቻ፣ ሌላው ሀገር ላይ አይሰራም፣ ኢትዮጵያን ጨምሮ ማለት ነው። ስለዚህ እንዴትና በምን አይነት መልኩ መጠቀም እንደምትችሉ ዋትስአፕ ላይ ሜታ ኤአይን እንዴት መጠቀም እንደምትችሉ በአጭሩ ማሳያችሁናል። ቀላልና አጭር መንገድ ነው። ቪዲዮውን እስከ መጨረሻው ተከታተሉት። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቻናሉን አበረታቱኝ። ላይክን በማድረግ ብትጀምሩ ደስ ይለኛል። ምክንያቱም ቪዲዮ ቫይራል እንዲወጣና ሌሎች እንዲመለከቱት ላይክ በማድረግ ብትጀምሩት ደስ ይለኛል። መልካም ቆይታ ይሆንላችሁ። እሺ፣ በመጀመሪያ ዋትስአፕ ላይ እንገባለን። ከዛም ፕላስ ምልክቷን በመጫን ኮንታክቱን ሴቭ እናደርጋለን ማለት ነው። አሁን የምሰጣችሁን ቁጥር ይሄን ቁጥር እዚህ ስክሪን ላይ የምታዩትን አስገቡለት። የዩኤስ ነምበር ነው የሚያስገባው፣ አውቶማቲካሊ ሴቭ እንለዋለን ማለት ነው። ከዛን ሜሴጅ የምትለዋን ተጭኜ እገባለሁ። እናንተ ግን ሴቭ ካረጋችሁት በስሙ በዛው በፈለጋችሁት ስም መግባት ትችላላችሁ፣ ሴቭ ባረጋችሁት። በመቀጠል አዘዋለሁ ማለት ነው ምን እንዲያዘጋጅልኝ፣ የአንድ ኢትዮጵያዊ ገርል እንዲያዘጋጅልኝ ፎቶ እንዲያዘጋጅ አዘዋለሁ ማለት ነው። ኦኬ። በመቀጠል ስለ ፒክቸሩ ለምሳሌ ለፒክቸር ስፔሲፋይ አድርግልኝ ነው የሚለው። የፀጉር ስታይሏን፣ አለባበሷን እንዲሁም ደግሞ የስኪን ቶኗን የቆዳዋን ከለር ማለት ነው ምረጥ አለኝ። እኔ ዳርክ ስኪን እንድትሆንና ከርሊ ሄር እንዲኖራት ስለፈለኩኝ በዚህ መልኩ አዘዝኩት እና ላኩለት ማለት ነው። በመቀጠል አረብኛ መጣ። አረብኛ ላይ ብዙም አይደለሁም እንትን አልኩት። አረብኛ ይመጣልኝ በነገራችን ላይ አረብ ሀገር ስላለው ነው። I understand from the design image but ምናምን አለኝ። ትንሽ ጠብቃለሁ አለ። ኦኬ አልኩት። መጣ። ከዛ በኋላ ፒክቸሩ እየተዘጋጀ ነው። ትንሽ ጠብቃለኝ። ድጋሚ ፒክቸሩ መጣ ማለት ነው። ኤአይን በቀላሉ ዋትስአፓችን ላይ ማምጣት ወይም ደግሞ መጠቀም ይችላል ማለት ነው። ለቀጣይም የምለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ደውል በተኗን በመጫን ይሄ ቪዲዮ ደግሞ ቫይራል እንዲወጣና ሌሎች ጋር እንዲደርስ ላይክ በማድረግ የበኩሎን ይወጡ። አመሰግናለሁ።